ስሙሽዬና ሀይሚዬ ተቃቅፈው ወክ እያረጉ አብረው ወጥተዋል። ለምን ቪዲዮ አትሰሪም አለችውኝ። እናትነት እንደዚህ ነው። ሀይሚ እኮ ምራት ሳይሆን ማለት ነው ልጅ እኮ ነው የምትመስለው። ፈጣሪ ወይ ትዕግስቱን ስጠኝ። ወይኔ ከአይኔ ያወጣችሁ ፈጣሪ ይጠብቃችሁ። በስመ አብ እንዴት ነው የምታምሩት! ብሩክማ እውነትም ተመርቀሃል ሙሽዬ። እውነት በዚህ አጋጣሚ ሙሽዬ ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ከልጆቼ ሁሉ በጣም ነው የምወደው ብሩኬን ብላለች። የመጀመሪያ ጊዜ ማራኪ ቻናል ላይ ነው ምናምን ስትቀርብ እሱ ራሱ እናቴ አለሜ ነሽ ብሏት ነበርና እሷ ያለችው ነገር የዛን ሰዓት ከልጆቼ ሁሉ በቃ ምንድነው በጣም ምሳሳለት ምወደው ነው። ያው ታውቃላችሁ እናት እኮ ለሆነ ልጇ ታደላለች ማለት ታደላለች ስላችሁ ያኔ ያዳላሉ። ታውቃላችሁ እናት የሆናችሁ ታውቃላችሁ፣ እህትም የሆናችሁ ታውቁታላችሁ። እንዴ እኔ አሁን እናቴ ወንድሜን ነው የምትወደው በጣም፣ አባቴ ደግሞ እኔን ነው የሚወደው ስላችሁ ይሄን ስላችሁ ያኔ ጥላቻ ምናምን አይደለም። እንደው አለ አይደለ ኖርማል ታውቃላችሁ፣ ሁላችሁ ማስረዳት አይጠበቅብኝም። እና ሙሽዬን አሳርፋታለሁ እንዳለ ብሩኬ ደስ ሲል እግዚአብሔርን መልካም ሴትም ገጠመው በዚህ አጋጣሚ ማለት ነው። ሀይሚዬ እንግዲህ እንደተባለው ከሆነ በስመ አብ በቃ እሷም አፈሰች ብሩክም አፈሰ። ፈጣሪ ሲወዳችሁ እንደዚህ ነው በቃ። እሷም ያልተጎዳችበት እሱም ያልተጎዳበት በዚህ አጋጣሚ ማለት ነው። በዛ ላይ ሙሽዬ እኮ ወጣት እኮ ናት ገና። እግዚአብሔር ከዚህ በላይ ገና ወጣት ያድርግልን ብሩኬ ማለት ነው። ያንተ ልጆች ተምረው ተመርቀው ምርቃታቸው ላይ ራሱ እንደ ፍንቅድቅ ብላ ስቃ ለመኖር ያብቃት በዚህ አጋጣሚ ማለት ነው። ማርያምን ይሄን ደስታ ለማምጣት በጣም ብሩክ ተጨንቆበት ተጠቦበት በቃ እና ከባድ ነበረ። ያው ማለት እሱ አባቱን አያውቅም። ሙሽዬ እንደምታዩት ወጣት ናት። አባታቸውን በምን ያክል እድሜዋ እንዳጣች ከዛ በኋላ ደግሞ ሌላ ሰው ሌላ ባል እንኳን ላግባ እንኳን አላለችም። የኔ እናት አንዳንድ ሰው አጋዥ ሲያጣ አጋዥ ላጋዥ ይፈልጋል። እርግጠኛ ነኝ አባት ቢሆን ሆን እስካሁን ያገባል። እነዚህን 4 ልጆች አባት ቢሆን ያገባል። እናት ግን አያችሁ አይደለም መስዋዕትነት እንዴት እንደሆነ እና በጣም ይገባታል ሙሽዬ። እግዚአብሔር ሌላ ቦታ ወስደ ራሱ ብሩዬ ከሀይሚ ጋር ምርጥ ቦታ ወስደ አዝናናት። የምሬን ነው፣ እንደዛ ነው የምለው። ብር ልካሽ እንደዛ በሉኝ ደግሞ ብር መላክ ነው መዝናኛውን። ለእናቱ አያንስም እሱ የእናቱ ልጅ እሱ አያንስም ለእናቱ ማለት ነው። ብሩክ አለማየሁ ለሙሽዬ ደሙንም ይሰጣል፣ ደሙን ሁሉ ይሰጣል። እና እግዚአብሔር በሚያውቀው ደስተኛ ያድርግልህ። ሀይሚዬም እንደዚህ ሴት ልጅ የሌላትን ቦታዋን ሸፍነሽ ደስተኛ አድርገሻት ስላየንሽ በጣም 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 ደስ ብሎናል። እኛ የብሩክም የሀይሚም ኦዲየንሶች ማለት ነው። ሁላችሁም ደስ ብሏችኋል። ቲክቶክ ላይ የምታደርጉት ነገር በጣም ደስ ይላል። እና እንጃ በስማ ትለያላችሁ። ብቻ ፈጣሪ ከክፉ ነገር ይጠብቃችሁ። ግን የሆነ ቦታ ወስደሃት ብሩኬ አብራችሁ ብትዝናኑ ደስ ይላል። ምክንያቱም በቃ እንጃ ደስ ይላል። ለምን እንደሆነ አላውቅም። ብሩኬ ብዙ ጊዜ እናቱን ለማስደሰት በጣም ብዙ ሚዲያ ላይ በቃ ብዙ ሚዲያ ላይ ስላችሁ ብቻ ሁሉም ምኞት ነው። ጆሲ ላይ አውርቷል፣ አላዛር ላይ አውርቷል፣ በራሱ ቻናል ብዙ ጊዜ ይናገራል። እና ያንን ተስፋውን ፈጣሪ ባጭር ጊዜ ስላሳካለት ተመስገን። ክብሩ ይስፋ ለመድኃኒዓለም። ከጎናችሁ ጥሩ ሰውም ሲኖር ጠንካራ ትሆናላችሁ ለዓላማችሁ። ገባችሁ አይደለ? እና እኔ ቪዲዮ ስሪ ላላችሁኝ ሰዎች ሙሽዬን በዚህ መልኩ ነው ምገልጻት ማለት ነው። የኔ ወጣት እናት ረጅም እድሜና ጤና ይስጥሽ። ፈጣሪ ከፈቀደ እግዚአብሔር ፍቃዱ ከሆነ እኛም በአካል አግኝተንሽ እንድንስምሽ ያድርገን። የምሬን ነው እውነት። እኔም እኮ እናት አለችኝ፣ ግን በቃ ሙሽዬ እንደው አንጀቴን ትበላኛለች። በቃ በጣም ነው የምወዳት። ለምን እንደሆነ አላውቅም እኮ ማውቃት በቪዲዮ ነው። ያው ላይፏን ስለማውቀው ነው። ላይፏን በቃ ስለማውቀው እኔም የመጀመሪያ ልጅ ስለሆንኩኝ ከኔ በታይ 3 ወንዶች ስላሳደግኩኝ ባልወልድም ያኔ የሴትነት ኃላፊነቱ በጣም ከባድ ነው። በጣም በጣም ከባድ ነው። እና እናቴ ጠዋት ወጣ ማታ ነበር የምትገባው። ስራ ነበራት እናቴ ማለት ነው። የመንግስት ስራ ነው የምትሰራው። እና ቤት ውስጥ እኔ ነኝ ያሳደግኩት 3 ወንዶች ማለት ነው። እና ይከብዳል በቃ የቤቱንም ስራ ሰርቼ እኔንም አድርጌ ከዛ ካደግኩኝ በኋላ ነው ትምህርት ራሱ የገባሁት። እና ይሄ ነገር ሳስበው በቃ እሷ ደግሞ ወንዶች ሆነው ብቻዋን
ራሷ ሰርታ ራሷ እንትን ብላ ኧረ ብቻ ትለያለች ሙሽዬ። ብቻ በአጠቃላይ ቃል የለኝም ስለሷ። ሳያት በቃ እምባዬ ምጥጥ ነው የሚለው። እኔ ለምን እንደሆነ አላውቅም እኮ ባይ ደግሞ ባክግራውንዷ ምን ልሆን ነው እላለሁ። በያንዳልበውስጥሽ ነኝ ባንቺ የተሳልኩት አንጀቴ ቢታጠፍ ብራብ ምን ብተማል እሚጠግባለው ድምፅሽን ስሰማ አንዳችን ሳትሰስች ያለሽ ሰተሽ እኔም ታስኛለሽ ያንቺን አብኩብሽ ካፍሽ ላይ ነጥለሽ ያንሳንተር ተርቦም እኔና በላሽን ሆደ እንዲያድር ተግቦም የማንነቴ መልክ በፍቅርሽ አንዙ ዘላለም ይኖራል በውስጥ ተቀርጾ ትፋሽ ምግቤን እንዳልዝምር ጉዜ ሀብቴ ነሽ የሩቅ ስቅ መኖርሽ ደጉዜ እምባካይሽ ሲፈስ እንዳላይ ታምቆም ስቱን ለኔ ያልፈሻላል እማትርስሽ ስቆ እማለኔ ስትይ ያልፈሽዋል መኖሬም ተስፋዬም ባንቺ ነው እንዳለ ሁሉም እንዳልፎነሽ የኔ አበች ቀናልኩኝ በፍቅርሽ አጎንብሰሽ ፈች አንዳችን ሳንስሰች ያለሽ ሰተሽ ቢል እኔታ ሱያለሽ ያንቺና ጉድለሽ ካፍሽ ላይ ነትለሽ ያንቺ አንጀት ተርቦ እኔና በላሽኝ ሆዴ እንዲያድር ትጉዶ